ብዙ ሰዎች በመንፈሳዊ ህይወት ማደግ ይፈልጋሉ፣ ነገር ግን በመንፈሳዊ ህይወት እንዴት ማደግ እንደሚችሉ አልተረዱም። በዚህ ቪዲዮ ለመንፈሳዊ ህይወታችን የሚጠቅሙ 3 መሰረታዊ ሐሳቦችን እንመለከታለን። ይህን ሐሳብ ከማየታችን በፊት መንፈሳዊ እድገት ምን አይደለም የሚለውን ማወቅ በጣም አስፈላጊ ነው። መንፈሳዊ እድገት ማለት የእድሜ ጉዳይ አይደለም። ሰዎች በቤተ ክርስቲያን ውስጥ ስለቆዩ በመንፈሳዊ ህይወት አድገዋል ማለት አንችልም። ዕብራውያን መልእክት ላይ ሲናገር ከጊዜው ብዛት የተነሳ አስተማሪዎች ልትሆኑ ሲገባ ይላል። ብዙ ቆይተው ነገር ግን አስተማሪዎች ሊሆኑ ሲገባቸው አስተማሪዎች ስላልሆኑ ሰዎች የሚናገር ሐሳብ ነው። ስለዚህ በቸርች ውስጥ ብዙ ጊዜ ስለቆዩ ሰዎች በመንፈሳዊ ህይወታቸው አድገዋል ማለት አይቻልም። ሁለተኛው የተሳሳተ አመለካከት መንፈሳዊ እድገት አንድ ሰው የተለያዩ ጸጋ ስጦታዎች በህይወቱ ከተገለጠ ያ ሰው በመንፈሳዊ ህይወት አድጓል ብሎ ሰዎች ባይ ዲፎልት ያስባሉ። ይሄ ትልቅ ስህተት ነው። ሰዎች በተለያዩ አማካኝነት ወይም በመንፈስ ቅዱስ ፈቃድ አማካኝነት ሰዎች የተለያዩ ጸጋ ስጦታዎች በህይወታቸው ላይ ሊገለጥ ይችላል። ያ የሰዎችን ስፒሪቹዋል ግሮዝ ወይም መንፈሳዊ ብስለታቸውን የሚያሳይ ነው ማለት አይደለም ማለት ነው። ስለዚህ መንፈሳዊ እድገት ታዲያ ምንድነው ስንል መንፈሳዊ እድገት ኢየሱስ ክርስቶስን እየመሰሉ መኖር ነው። እየመሰሉ ማለት ኢየሱስ ክርስቶስን በህይወታችን፣ በንግግራችን፣ በእምነታችን፣ በምልልሳችን፣ በሁለንተናችን ኢየሱስ ክርስቶስን እየመሰልን ስንመላለስ በክርስትናችን እያደግን ነው ማለት እንችላለን። ስለዚህ ምን አይነት ነገሮች ናቸው ለመንፈሳዊ ህይወታችን እድገት የሚጠቅሙ ስንል 3 መሰረታዊ ሐሳቦች አሉ። አንደኛው የእግዚአብሔር ቃል ነው። ሐዋርያት ሥራ ምዕራፍ 2 ከቁጥር 42 ላይ በሐዋርያትም ትምህርትና በህብረት እንጀራንም በመቁረስ በየጸሎቱም ይተጉ ነበር ይላል። በዚህ ክፍል በሐዋርያት ትምህርት ወይም በመንፈሳዊ ትምህርት ሰዎች እንደሚበረቱ እንመለከታለን ማለት ነው። ስለዚህ የእግዚአብሔርን ቃል በህይወታችን የምንሞላ ከሆነ ለመንፈሳዊ እድገታችን ጠቃሚ ነው ማለት ነው። መጽሐፍ ቅዱሳችን ርኩሰትን ሁሉ ክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል ያዕቆብ መልእክት ምዕራፍ 1 ላይ። ስለዚህ ውስጣችን ላይ የተቀመጠ የእግዚአብሔርን ቃል እንድንቀበልና ጌታ ቸር መሆኑን ቀምሰን እንደሆነ ለመዳን በክርስቶስ በእርሱ እንድናድግ ደግሞ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የእግዚአብሔርን የቃሉን ወተት እንድንመኝ ደግሞ ጴጥሮስ መልእክት 1 ጴጥሮስ ምዕራፍ 2 ከቁጥር 2 ላይ ይናገራል። ቃሉን እንዴት ተመኙ? አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ ይልና ቃሉ ምግብ እንደሆነ፣ መንፈሳዊ ምግብ እንደሆነ፣ መንፈሳዊ መሰረታዊ ፍላጎት እንደሆነ እንመለከታለን ማለት ነው። ቆላስይስ መልእክት ምዕራፍ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ ብሎ ይናገራል ማለት ነው። ስለዚህ የእግዚአብሔር ቃል በህይወታችን ልንሞላ የሚገባ መንፈሳዊ መሰረታዊ ፍላጎት ነው። አንድ ሰው በምድር ለመኖር ምግብ፣ ልብስ፣ መጠለያ በጣም አስፈላጊ የሆኑ ወይም ቤዚክ ኒዶች ናቸው። ለመንፈሳዊ እድገታችን መንፈሳዊ መሰረታዊ ፍላጎት የእግዚአብሔርን ቃል መሞላት ነው። መጽሐፍ ቅዱሳችን ተሞሉ የሚለው በሁለት ነገር ነው። የእግዚአብሔር ቃል በሙላት ይኑርባችሁ ይላል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ብሎ ይናገራል። ስለዚህ የእግዚአብሔርን ቃል ስንሞላ መንፈሳዊ ምግብ እንመገባለን። የእግዚአብሔር መንፈስ ወይም በመንፈስ ቅዱስ ስንሞላ ደግሞ ውሃ እንደመጠጣት ነው ማለት። ስለዚህ አንድ ሰው ቃሉን የሚያነብ ሰው በመንፈስ ቅዱስ ያልተሞላ የማይሞላ ሰው ከሆነ ምግብ የሚበላ ግን ውሃ የማይጠጣ ሰው እንደማለት ነው። በመንፈስ ቅዱስ የሚሞላ ነገር ግን ቃሉን የማያነብ ሰው ወይም የሚጸልይ ሰው ግን ቃሉን የማያነብ ሰው ከሆነ ይሄ ውሃ የሚጠጣ ግን ምግብ የተራበ ሰው ማለት ነው። ስለዚህ እነዚህ ሁለቱም አብሮ የሚሄዱ ናቸው። ለመንፈሳዊ እድገታችን በጣም አስፈላጊ የሆኑ ጉዳዮች ናቸው ማለት ነው። መንፈሳዊ እድገት አንድ ሰው ማደግ ከፈለገ መንፈሳዊ ምግብ የሆነውን ቃሉን ሊመገብ ይገባል። ጸሎት ደግሞ ወሳኝ ነው። ሁለተኛው ወይም በመንፈስ ቅዱስ መሞላት። ስንጸልይ በመንፈስ ቅዱስ እንሞላለን። የመንፈስ ቅዱስ ሙላት በየቀኑ የሚደረግ አክቲቪቲ ነው። በየቀኑ የሚደረግ መንፈሳዊ ልምምድ ሊሆን የሚገባው መንፈሳዊ ልምምድ ነው ሊሆን የሚገባው በመንፈስ ቅዱስ መሞላት። በመንፈስ ቅዱስ ስንሞላ ስንጸልይ በመንፈስ ቅዱስ እንሞላለን ማለት ነው። ከእግዚአብሔር ጋር ህብረት ስናደርግ መንፈሳዊ አቅማችን፣ መንፈሳዊ እድገታችን ይጨምራል ማለት ነው። እነዚህ ሁለቱ በጣም አስፈላጊ የሆኑ ጉዳዮች ናቸው ማለት ነው። ሶስተኛው ወሳኙ ጉዳይ ደግሞ መንፈሳዊ ህብረት
ማድረግ ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው ይላል። ስለዚህ ወንድሞች ህብረት በሚያደርጉበት ስፍራ እግዚአብሔር መልካም ያለበት ስፍራ ስለሆነ በዛ ስፍራ ህብረት ስናደርግ ለመንፈሳዊ እድገታችን በጣም ጠቃሚ የሆነ ነገር ነው ማለት ነው። አንድ ሰው በመንፈሳዊ ህይወት ለማደግ ከፈለገ ብቻውን ማደግ አይችልም። ኤፌሶን መልእክት ምዕራፍ 6 ላይ መንፈሳዊ ትጥቆችን ሲገልጽ ሁሉም የቃሉን እውነት ታጠቁ ይላል። የእምነትን ጋሻ አንሱ ይላል። ሁሉም ነገሮች ከፊት ለፊት ያሉ ነገሮች ናቸው። ከጀርባ ግን የለም። ለምን ከተባለ ከወንድሞች ጋር በህብረት ስለምንዋጋ እኛ ከፊት ስንዋጋ ከኋላ የሚዋጋ ሰው ስለሚያስፈልግ ጠላት ይህንን ክፍተት እንዳይጠቀም መንፈሳዊ ህብረት ከቅዱሳኖች ጋር ማድረግ አለብን። አንዳንድ ሰዎች የሚሉት ቤተክርስቲያኑ ሰዎች ስለማይመቹ ቸርች መሄድ አልፈልግም፣ መንፈሳዊ ህብረት ማድረግ አልፈልግም ይላሉ። ምንም ቢጠነክሩ ብቻቸውን ሲሆኑ ፍጹም ጠንካራ ሆኖ ሊገለጡ አይችሉም። ለምን ከተባለ እግዚአብሔር በወንድሞች ህብረት ውስጥ ወይም በቅዱሳን ህብረት ውስጥ በዚያ ህይወቱን አዟል ነው የሚለው። ህይወትና በረከትን በዚህ አዟል ነው የሚለው መዝሙረ ዳዊት ላይ ሲናገር። ስለዚህ የእግዚአብሔር በረከት የእግዚአብሔር ህይወት የምናገኘው በመንፈሳዊ ህብረት ውስጥ ነው። በመንፈሳዊ ህብረት ውስጥ እግዚአብሔር ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው ብቻ አይደለም፣ ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው ይላል። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከትን ህይወቱንም እስከ ዘላለም አዟል ይላል። እግዚአብሔር እስከ ዘላለም ያዘዘው በዛ ነው። መዝሙረ ዳዊት ምዕራፍ 133 ከቁጥር 1 እስከ 3 ላይ ባለው ክፍል ላይ ታነባላችሁ። በዚህ ክፍል ላይ እግዚአብሔር ህይወቱንና በረከቱን አሮን ሽቶን ተቀብቶ በሚያልፍበት ጊዜ ሰፈሩ ሁሉ እንደሚያውደው ኢየሩሳሌምን ተራራ ዙሪያ ላይ ሆኖ እነዚህ የጽዮን ተራሮች ላይ ባሉ ከላይ ባለው ጠል ተራራው ላይ የሚወርደው ጠል እስከ ተራራው እስከ ታች ድረስ እንደሚወርድ እግዚአብሔር በቅዱሳን ህብረት ውስጥ በረከቱንና ህይወቱን ስላስቀመጠ ያ ህብረት ያ በረከትና ህይወት እስከ ታች ድረስ ይደርሳል ማለት ነው። ስለዚህ ያን በረከት መካፈል አለብን። አንዱ ውስጥ ያለው ጸጋ አለ፣ ሌላው ውስጥ ያለው ጸጋ አለ፣ ሼር መደራረግ ይኖራል ማለት ነው። አንዳንድ ሰዎች ቸርችን አልወድም የሚሉ ሰዎችን መስማት የለባችሁ። እነዚህ ሰዎች ስህተት አመለካከት ነው ያላቸው፣ የተሳሳተ እውቀት ነው ያላቸው። ኢየሱስ ክርስቶስ ሙሽራይቱን ወይም የክርስቶስ አካል የሆነችውን ቤተ ክርስቲያንን እየጠላ ክርስቶስን እወዳለሁ ማለት አይችልም። ሚስትን እየጠላ እኔን እወዳለሁ ማለት እንደማይችል እንዲሁ ኢየሱስ ክርስቶስን እየወደደ የእርሱ አካል የሆነችውን ቤተ ክርስቲያንን ለማገልገል ቅዱሳንን ለማነጽ በቅዱሳንም ለመታነጽ አልፈልግም ማለት የተሳሳተ አመለካከት ነው። ስለዚህ እነዚህ ሶስት ነገሮች ለመንፈሳዊ እድገታችን በጣም ወሳኝ ነገሮች ናቸው። ስለዚህ በጣም እግዚአብሔር ቃል ልንሞላ ይገባል። ቃል መሞላት ማለት ብዙ ሰው የሚመስለው ጥቅስ መሸምደድ፣ ጥቅሶችን ማወቅ ይመስላል፣ ታሪኮችን ማወቅ ይመስላል። ኖ አይደለም። ቃሉን መገለጡን ማግኘት ማለት አጥንት ውስጥ መቅኔ እንደሚኖረው ሁሉ በእግዚአብሔር ቃል ጥቅስ ውስጥ ያለውን የመንፈስ ቅዱስ መገለጥ ብርሃን ማግኘት አለብን። አሁን ላንልበት ህይወት የእግዚአብሔር ቃል የሚናገረውን እውነት ለመካፈል ቃሉን ማሰላሰል ማጥናት። ቃሉ ለነሱ ምን ይላል፣ አሁን ለኔ ምንድነው የሚለኝ፣ መንፈስ ቅዱስ ከዚህ ክፍል እኔን የሚያስተምረኝ ምንድነው የሚለውን ነገር ስንቀበል ለህይወታችን የሚጠቅም ነው የሚሆነው ማለት ነው። ይህንን ደግሞ ስናደርግ ጸሎትን አንድ ላይ ነው ማስኬድ ያለብን። ስንጸልይ ለመንፈሳዊ እድገታችን በጣም ወሳኝ ነው ማለት ነው። ጸሎት በጣም ወሳኝ ነው። ከብዙ ዓመት በፊት ቤተክርስቲያን መሄድ እንደ ማንኛውም ሰው ቸርች እያለሁ ያገለገልኩኝ ክርስቲያን ቤተሰብ ውስጥ ወይም በቸርች ውስጥ እየሄድኩ በልጅነቴ ጀምሮ ስላደግኩኝ በመንፈሳዊ ህይወቴ ለማደግ ለምንድን ነው ክርስቲያን የሆንኩት፣ ምንድን ነው ክርስትና የሚለው ጥያቄ መረዳት ፈልጌ ብዙ ጊዜ ስጠይቅ ነበር ሰዎችን። እንዴት ነው መጽሐፍ ቅዱስ እንዴት ነው ማጥናት ያለብኝ እያልኩኝ። ነገር ግን አንድ መረዳት አገኘው፣ በጣም መጸለይ እንዳለብኝ። ስጸልይ እግዚአብሔር ሆይ ቃልን አስተምረኝ ብዬ ለብዙ ጊዜ ከጸለይኩ በኋላ ቃሉን ሳነብ እግዚአብሔር ማስተማር ጀመረ። ስለዚህ ጸሎት የምናጠናው ቃል ለህይወታችን የሚጠቅም ሆኖ እንዲገለጥ ያደርጋል። ሶስተኛ ህብረት ማድረግ። እነዚህ ሶስቱ መሰረታዊ ወሳኝ የሆኑ ነገሮች ናቸው። ተባረኩ።